እናንተ የገደላችሁት፣ እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው ሙሉ ጤነኛ እንዲሆን ሆነ። መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም አላቸው። እግዚአብሔር ይመስገን። የፈወሰኝ ጌታ ነው፣ መዳን በሌላ የለም። እኔ አምናለሁ ዘላለም የዓለም ቤዛ ኢየሱስ ነው። የፈወሰኝ ጌታ ነው፣ መዳን በሌላ የለም። ይህንን ስም የተሸከመች የመጀመሪያ በስጋው የተሸከመች እመቤታችን ቅድስት ድንግል ማርያም። ይህንን ስም ከማንም አይደለም የሰማት፣ ሰዎች ያወጡት ስም አይደለም፣ መልአክ ያወጣው ስም። መልአኩ ከሰማይ እግዚአብሔር ሰዎችን ለማዳን የተገለጠበት የተዋህዶ ስም። ለምን ታንገለቁ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሥኡ ነገሥተ ምድር የሚለውን ይህንን ጸሎት ጸለዩ። ኢየሱስ ነው የፈወሰኝ ጌታ ነው፣ መዳን በሌላ የለም። በብላቴና በቅዱሱ በጌታ በኢየሱስ ስም ድንቅና ተአምራት በእኛ ላይ እንዲደረግ እንማጸናሃለን ብለው ይህንን ጸሎት ወደ እግዚአብሔር ጸለዩ ይላል የሐዋርያት ሥራ ምዕራፍ በሌላ የለም። እኔ አምናለሁ ዘላለም አንደኛ ዮሐንስ ምዕራፍ 3 ላይ ጉልበት አለኝ የሚለው ሐሰተኛው ሰዎችን በተሳሳተ መንገድ የሚያስኬደው ዲያብሎስን ይለዋል። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ተብሎ ተጽፏል። የተገለጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ስም የአጋንንትን ጉልበት ይሰባብራል። የዓለም ቤዛ ኢየሱስ ይህንን ስም የያዘው እግዚአብሔር ወልድን አራቱ እንስሶች፣ አርባዕቱ እንስሳ፣ ኪሩቤል፣ ሱራፌል፣ 24ቱ ካህናተ ሰማይ፣ አእላፋት ጊዜ አእላፋት ቅዱሳን መላእክት በሰማይ በምድር ከምድር በታች ያለ ፍጥረት ሁሉ ለታረደው በግ ምስጋና ይድረስ እያሉ የሚያቀርቡለት የተባረከ ስም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እግዚአብሔር አምላካችን ፈቃዱ ሆኖ ደግሞ እርሱን በዚህ ሰዓት በቅዳሴው በዝማሬው አምልከነዋል። እንደገና ደግሞ ጥቂት ደቂቃዎች የእግዚአብሔርን ቃል እንሰማለን። በመጽሐፈ ግጻዌ ላይ ዛሬ በእኛ ሀገር አቆጣጠር መስከረም 23 ነው። በግጻዌ መጽሐፍ ላይ የስብሐተ ነግሁ ወንጌል ማቴዎስ 10 ነው። እንደገና የቅዳሴውም ላይ በማርቆስ ወንጌል ምዕራፍ 13 ላይ ያሳያል። እዛ ቃል ላይ ካለው ክፍል አንዱን ሐሳብ እንይዝና በዛ ሐሳብ መሰረት የእግዚአብሔርን ቃል እንካፈላለን። የማርቆስ ወንጌል ምዕራፍ 13 ቁጥር 13 ላይ ያለውን ቃል ነው የማነበው። አንዷን መስመር በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል ይላል። እደግመዋለሁ። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል። ይህንን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለአባቶቻችን ለሐዋርያት 3 ዓመት ተኩል ከእነርሱ ጋር አብሮ በሚመላለስበት ሰዓት ላይ ወደ መጨረሻው ሰዓት ላይ የነገራቸው ቃል ማርቆስ ወንጌል ምዕራፍ 13፣ የማቴዎስ ወንጌል ምዕራፍ 24፣ የሉቃስ ወንጌል ምዕራፍ 21 ዕለተ ምጽአቱን በተመለከተ እና ወደፊት ስለሚደርስባቸው ነገር አስቀድሞ ጌታ ይነግራቸው ነበር ለአባቶቻችን ሐዋርያት። እና ከዛ ከነገራቸው ቃል ላይ እንግዲህ
መጽሐፍ ቅዱሳችን በሁለት ይከፈላል። የብሉይ ኪዳንና የሐዲስ ኪዳን ብለን እንከፍለዋለን። በዛ በብሉይ ኪዳንና በሐዲስ ኪዳን ክፍል ላይ እግዚአብሔር አምላክ ራሱን በተለያዩ ስሞች ገልጿል ለሰው ልጅ። በብሉይ ኪዳን እንደምናየው በዘፍጥረት መጽሐፍ መጀመሪያ ላይ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ እያለ እግዚአብሔር የሚለውን ስም እናገኛለን እና በዕብራይስጥ የእግዚአብሔር ልዩ ልዩ ስሞች ነበሩት። ጀሆቫ የሚለው አንዱ የእግዚአብሔር ስም ነው በብሉይ ኪዳን። ኤልሻዳይ የሚለው ሌላው የእግዚአብሔር ስም ነው። አዶናይ የሚለው ሌላው የእግዚአብሔር ስም ነው። ኤልሮኢ በሚል ስምም እግዚአብሔር ራሱን ለሕዝቡ ገልጦ ነበር። ታስታውሱ እንደሆነ ሙሴን በቁጥቋጦ እሳት በተገናኘው ጊዜ ወደ ሕዝብህ በሄድኩ ጊዜ ስሙ ማን ነው ቢሉኝ ማን ልበላቸው ብሎ በጠየቀው ጊዜ እኔ ነኝ ብለህ ንገራቸው ነው ያለ። ይሄም እግዚአብሔር ራሱን የገለጠበት ስም ነው። ነገር ግን በዕብራውያን መጽሐፍ ላይ እንደሚነገረን በመጨረሻ በአንድ ልጁ በእቅፉ ባለ በአንድ ልጁ የመጨረሻውን ነገር ነገረን ይላል እና የማዳን ምስጢሩን ለመግለጥ እግዚአብሔር አምላክ ሥላሴ አብ ወልድ መንፈስ ቅዱስ በአካል ሦስት በስም ሦስት በግብር በአገዛዝ በስልጣን በመለኮት አንድ የሆኑት እግዚአብሔር ወልድ የሰው ልጆችን ለማዳን ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም በሚወለድበት ጊዜ የተገለጠበት ደግሞ ስም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ስም ነው በመጨረሻ ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ የተናገረው። ይህንን ስም በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ የመጀመሪያ ከሰው ልጆች ይህንን ስም የሰማው እመቤታችን ቅድስት ድንግል ማርያም ናት የሰማቸው። ይህንን ስም ሌላ ፍጥረት አልሰማውም። መልአኩ ቅዱስ ገብርኤል በ6ኛው ወር ወደ አንዲት ድንግል ናዝሬት ወደ ተባለች ከተማ ወደ አንዲት ድንግል ዘንድ ሄደ ብሎ ለእርሷ ሰላምታ ካቀረበላት በኋላ በእርሷ ላይ እግዚአብሔር ያደረገውን መልካም ነገር ከነገራት በኋላ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ስለዚህ ይሄንን ስም ለመጀመሪያ ጊዜ የሰማችው እመቤታችን ቅድስት ድንግል ማርያም ናት። ከዛም በኋላ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ለእርሷ ጠባቂ የሆነው እጮኛዋ ዮሴፍ ጻድቅ እንደነበረ መጽሐፍ ቅዱስ ይነግረናል። ለእርሷ ታይቶ እንደነበረ፣ ነገር ግን እርሱ ሳያውቅ ጸንሳ ሳያገኛት ለእስራኤል ሽማግሌዎች ወይም ለእስራኤል ሕዝብ ማጋለጥ ስላልፈለገ እግዚአብሔርን ይፈራ ስለነበረ ጻድቅ ስለነበረ በዚህ ነገር እያመነታ በስውር ትቷት ሊሄድ ሳለ ይላል ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ አሁንም ያው መልአክ ወደ እርሱ ዘንድ መጥቶ ዮሴፍ ሆይ እጮኛ ማርያም የጸነሰችው ከመንፈስ ቅዱስ ነውና እርሷን ይዘህ ለመሄድ አትፍራ አለ። ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ እርሱ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል ብሎ ነገረው። እግዚአብሔር ይመስገን። ስለዚህ የመጀመሪያው ይሄንን የሚያስደንቅ ስም ኢየሱስ የሚለውን ስም ቅድስት ድንግል ማርያም ከዛ ዮሴፍ ሰሙት። ከዛ በኋላ አሁንም የእግዚአብሔርን ሐሳብና መልእክት ይዘው የሚመጡ መላእክት በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ በሌሊት መንጎቻቸውን ሲጠብቁ ለነበሩ እረኞች እነሆ ዛሬ በዳዊት ከተማ መድኃኒት የሚሆን እርሱ ክርስቶስ ተወልዷል ብለው ይሄንን ኢየሱስ ክርስቶስ የሚለውን ስም ለእረኞች ገለጡላቸው። እንግዲህ እመቤታችን ቅድስት ድንግል ማርያም ሰማች፣ ዮሴፍ ሰማ፣ እረኞች ሰሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢቱ እንደተጻፈ በቤተልሔም ተወለደ።
አደገ። በ30 ዓመቱም በዮርዳኖስ ወንዝ እንደተጠመቀ መጽሐፍ ቅዱስ ይነግረናል። ከዛ በኋላ ደቀ መዛሙርቱን መርጦ 12ቱን ሐዋርያት እያስከተለ ማስተማር ጀመረ። ዛሬ በመሪ ካህኑ በሉቃስ ወንጌል ላይ የተነበበልን ሐዋርያው ቅዱስ ጴጥሮስ የመለሰውን መልስ እናገኛለን። ምክንያቱም መንፈስ ቅዱስ ይህንን ስም ካልገለጠልን በስተቀር አይገባንም። ለምን? እግዚአብሔር ይሄ ልዩ የሆነ የተዋህዶ ስም ነው። ቃል ሥጋ ሆነ የሚለውን ነገር የምናገኘው ኢየሱስ በሚለው ስም ውስጥ ነው። ስለዚህ በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። መምህር ሆይ እያሉ ይከተሉት ነበር። ነገር ግን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። አንዳንዶቹ ኤልያስ፣ አንዳንዶቹ ከነቢያት አንዱ ነህ ይለዋል፣ አንዳንዶቹ እንደዚህ ነህ ይለዋል ብለው አሉት። ከዛ በኋላ ጴጥሮስ ተነሳና አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መለሰለት። ከሐዋርያት መካከል ይህንን መልስ የመለሰው ጴጥሮስ ነው። የዮና ልጅ ስምዖን ሆይ ይሄንን ሥጋና ደም አልገለጠልህም ማለት። ምክንያቱም ይሄ ልዩ ስም ስለሆነ ሥጋና ደም ሊያውቀው አይችልም። ልዩ ስም በመሆኑ ሥጋና ደም ሊረዳው አይችልም። እንደ ማንኛውም ሰዎች ስም እንደምንጠራው ስም አይደለም፣ የከበረ ስም ነው። ስለዚህ ይሄንን የአባቴ መንፈስ ገለጠልሃል፣ ሥጋና ደም ይሄንን ሊገልጥልህ አይችልም ማለት። ስለዚህ ከነሱ በመቀጠል አብረውት ሲጓዙ ከነበሩት ሐዋርያት በመንፈስ ቅዱስ አማካኝነት ኢየሱስ ክርስቶስ የሚለው ስም ለሐዋርያው ቅዱስ ጴጥሮስ ተገለጠለት። እንግዲህ ከዛን ሰዓት ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረ ሐዋርያትን ሂዱና ሁለት ሁለት አድርጓቸው በስሙ አጋንንትን እንዲያወጡ ድውያንን እንዲፈውሱ ሁሉ ላካቸው ይላል። ሐዋርያው ቅዱስ ጳውሎስ ሲናገር ይሄ እግዚአብሔር ወልድ የሥላሴ አንዱ አካል የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ስለመውረዱ ሲናገር ከእግዚአብሔር ጋር ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር እኩል መተካከል የነበረውን ያንን ማንነቱን እንደ መቀማት አልቆጠረውም። ወደ ምድር ሲወርድ ይላል የባሪያን መልክ ያዘ ይላል። ራሱን ባዶ አደረገ ይላል። ራሱን ባዶ አደረገ። በዚህም ምክንያት ከዛም በኋላስ ለመታዘዝ ለዛውም እስከ መስቀል ሞት ድረስ ታዘዘ ይላል። በዚህም ምክንያት እግዚአብሔር አለልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። ምላስ ሁሉ ኢየሱስ ክርስቶስ ጌታ ነው እንዲል፣ ጉልበት ሁሉ በየት ያለው ጉልበት? በሰማይ በምድር ከምድር በታች ያለው ጉልበት ሁሉ ለዚህ ስም እንዲንበረከክ ይህንን ልዩ ስም ያዘ ይለናል። ክብር ለአምላካችን። ኢየሱስ ክርስቶስ የሚለውን ስም ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻ ዘመን በአገልግሎታችሁ እኔን በመከተላችሁ ምክንያት ስለ ስሜ የተጠላችሁ ትሆናላችኋል። በአይሁዳውያንና በክርስቲያኖች መካከል ትልቁ ልዩነት ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወራቱ ሲመላለስ በነበረበት ሰዓት የእግዚአብሔር ልጅ ነኝ ስላላቸው እኮ ነው። ሰው ከሰማይ የወረድኩ እኔ ነኝ፣ የእግዚአብሔር ልጅ ነኝ፣ የሰው ልጆችን ኃጢአት የማስተሰርይ እኔ ነኝ ስላላቸው ነው። ሰው አሁንም በምድር ላይ ሰዎች እግዚአብሔርን በልዩ ልዩ ስም ይጠሩታል። በቢሊዮን የሚቆጠሩ ሰዎች በልዩ ልዩ እምነት ውስጥ ይከተላሉ። በእነርሱና በእኛ መካከል ያለው ትልቁ ልዩነት ኢየሱስ ክርስቶስ ነው። ምክንያቱም እግዚአብሔር ቃል ከሰማይ ወረደ። እግዚአብሔር ቃል የሆነው እርሱ በድንግል ማኅፀን አደረ፣ ሥጋ ለበሰ። ይሄ ሥጋ የለበሰው ኢየሱስ ክርስቶስ ነው። ስለዚህ ልዩነታችን ከሌሎች እምነት ተከታዮች ጋር ትልቁ ልዩነታችን
በዚህ ስም ምክንያት። ስለዚህ ሐዋርያትን ይሄንን በዚህ ስም ምክንያት ትሰደዳላችሁ፣ ትጠላላችሁ፣ መከራ ትቀበላላችሁ ያለው ነገር ምን ያህል በእነርሱ አገልግሎት ተግባራዊ ሆኗል ጥቂት እንመለከታለን። ጌታችን ኢየሱስ ክርስቶስ አስተማረ። በ40ኛው ቀን ዓይኖቻቸው እያዩ ወደ ሰማይ አረገ። በ50ኛው ቀን መንፈስ ቅዱስን ላከላቸው። ያ ቀን ቤተክርስቲያን የተወለደችበት ቀን፣ የቤተክርስቲያን የልደት ቀን። ቤተክርስቲያን ከዛን ሰዓት ጀምሮ ነው የጀመረችው። እንግዲህ ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስ ከወረደላቸው በኋላ በአደባባይ ላይ ለእስራኤል ሕዝቦች እግዚአብሔር የሚለውን አዶናይ የሚለውን ኤልሻዳይ የሚለውን ይሄንን ስም እየተናገረ ቢሰብክ በሐዋርያትና በአይሁዳውያን መካከል ምንም ጸብ የለም። ጸቡ ግን የሚጀመረው ምንድነው? ለመዳን የሚያዳምጡ ሰዎች የዳኑበት ስም ማን ነው? ይሄ እናንተ የናቃችሁት በመስቀል ላይ የገደላችሁት እርሱ ኢየሱስ ክርስቶስ ይህንን አደረገ እያለ ነው የሚነግራቸው። በዛን ሰዓት በሐዋርያት ሥራ የመጀመሪያው አገልግሎት ላይ ጴጥሮስ ይህንን መልእክት አስተላለፈ። ሰዎች በኢየሱስ ክርስቶስ አመኑ። ወደ 3000 የሚያህሉ ሰዎች ተጠምቀው በሐዋርያት ማህበር ላይ ተቀላቀሉ ይለናል። አሁን ከዚህ በኋላ ግን ከምዕራፍ 3 ጀምሮ ምዕራፍ 4 ምዕራፍ 5 ላይ ድረስ እንኳን በጥቂቱ በስሙ ምክንያት የሚደርስባቸውን መከራ እንመለከታለን። በሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ እንደተለመደው በ9 ሰዓት ማለትም 3 PM እንዳተምኑን ወደ ቤተ መቅደስ ሊጸልዩ ሲሄዱ መልካም በሚሏት ደጅ ላይ ከእናቱ ማኅፀን ጀምሮ ሽባ የነበረ ሰው ነበረ ይላል። ሰዎች ጠዋት ያመጡታል፣ ያስቀምጡታል። ሲለምን ውሎ ያንን ገንዘብ ሰብስቦ እንደገና ሰዎች ወደ ቤት መልሰው ይወስዱታል። ያ ሰው በዛ አደባባይ ላይ ተቀምጦ በሚለምንበት ሰዓት ላይ ጴጥሮስና ዮሐንስ ሲገቡ አይቶ እነርሱንም ለመናቸው እንደማንም ሰው። የዚህ ጊዜ ጴጥሮስ እንዲህ አለው ይላል፣ ወደኛ ተመልከት አለው ይላል። እሱም ትኩር ብሎ ወደ እነሱ ተመለከተ። ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ አለ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለ። እግዚአብሔር ይመስገን። የዚህ ጊዜ ተነስቶ ተመላለሰ ይላል። አሁን በዚህ ስም ድንቆች ተደረጉ፣ ተአምራት ሆነ። ያ ሰው ተፈወሰ። የእነርሱንም እጅ ይዞ እየዘለለ ወደ ቤተ መቅደስ ገባ ይላል። ያ ትልቅ ቤተ መቅደስ ነው። ብዙ አይሁዳውያን የብሉይ ኪዳን እምነት ተከታዮች በዛ በቤተ መቅደስ ውስጥ ተከማችተው ነበረ። ሰውየውን ደግሞ ያውቁታል። 40 ዓመት የሞላቸው ከሕፃንነታቸው ጀምሮ ያውቁታል። 80 ዓመት የሞላቸው ደግሞ ገና ተወልዶ በልመና ላይ ሲቀመጥ ጀምሮ ያውቁታል። ያ ሰው እግዚአብሔርን እያመሰገነ እያለ ሰዎች ሁሉ ትኩር ብለው ሐዋርያው ቅዱስ ጴጥሮስንና ዮሐንስን ትኩር ብለው ሲመለከቷቸው ጴጥሮስ የተናገረው ቃል ልብ ብለን መጽሐፍ ቅዱስን ረጋ ባለ መንፈስ እያነበብን ልንረዳ እንችላለን። የእስራኤል ሕዝቦች ሆይ ወደ እኛ ለምንድን ነው ትኩር ብላችሁ የምትመለከቱት? እኛ እግዚአብሔርን በመፍራታችን በጽድቃችን ይህንን ያደረግን መሰላችሁ? እናንተ በሰቀላችሁት በገደላችሁት ጲላጦስ ሊፈታው ወዶ በነበረበት ሰዓት እንኳን ፈቃደኛ ባልነበራችሁበት ጊዜ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው ይህ ሰው ጉልበቱ የጸናው፣ እግዚአብሔር ያከበረው የልጁን የኢየሱስን ስም ነው አላቸው። በዛው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ትንሣኤ ሙታን ሰበከ ይላል። በአንድ ጊዜ በዛ ስብከት 5000 የሚያህሉ ሰዎች ወደ ሐዋርያት ማህበር ወደ ቤተ ክርስቲያን ታደሙ፣ ተቀላቀሉ። የዚህን ጊዜ እንግዲህ ስደቱ ሊጀምር ነው። እነኛ ጸሐፍት ፈሪሳውያን በዛ አደባባይ ላይ ይሄ ስለ ኢየሱስ ክርስቶስ የሙታን ትንሣኤ ሲነገር ሰምተው እጅግ በቅንዓት ተሞሉ፣ በንዴት ተዋጡ ይላል። ረጋ ብለው ቀስ ብለው ህዝቡ እንዳይገላቸው ፈርተው ሐዋርያትን ወደ እስር ቤት አስገቧቸው። በነጋው በእነርሱ ሸንጎ ላይ አቆሟቸው ይላል። የዚህን ጊዜ የራሳቸው የፈሪሳውያኑ ጥያቄ ሰውየው ለመዳኑ ምንም አልተጠራጠሩ። ምክንያቱም ሊሰውሩት የማይችሉት እውነት
እግዚአብሔር ሆን ብሎ በዓላማ ነው ያን ያደረገው። ይሄ ፈውስ በመንደር ውስጥ ቢሆን ኖሮ ወሬው ተድበስብሶ ይቀር ነበር። በሚወዱት በሚያከብሩት በታላቁ ቤተ መቅደስ ላይ ነው የተካሄደው። ይህን ሰው ደግሞ ከሕፃንነቱ ጀምሮ ሰዎች ሁሉ ያውቁታል። ስለዚህ እናንተ ይህንን ሰው በምን ኃይል በምን ስም ፈወሳችሁት ነው ያሏቸው። በምን ኃይል በምን ስም ፈወሳችሁት? መልካም፣ ስለዚህ ነገር መልስ እንድንሰጥ ያስፈልጋል አለ ጴጥሮስ። የእግዚአብሔር ቃል እንደሚነግረን መንፈስ ቅዱስ ሞላበት ነው። በስጋው እንኳን አይደለም የተናገረው። መንፈስ ቅዱስ ሞላበትና መናገር ጀመረ። እናንተ የገደላችሁት፣ እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው ሙሉ ጤነኛ እንዲሆን ሆነ። መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም አላቸው። እግዚአብሔር ይመስገን። ስለዚህ ይህንን እውነት ነው የነገራቸው። መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም። ስለዚህ በዚህ ምክንያት ይህንን አደረግን አላቸው። የዚህን ጊዜ ፈሪሳውያን የሚያደርጉት ነገር ጠፋቸው። ያደረጉት ነገር አንድ ነገር ነው። እየዛቱ ሁለተኛ በዚህ ስም እንዳትናገሩ ብለው ዝተውባቸው ከሸንጓቸው አስወጧቸው ይላል። ከዚህ በኋላ ከሸንጎ እንደወጡ ወዲያው ጴጥሮስና ዮሐንስ ሌሎቹ ሐዋርያት ወደ ተሰበሰቡበት ቦታ ሄዱ እና በፈሪሳውያን ዘንድ የደረሰባቸውን ነገር አንድ ባንድ ነገሯቸው ይላል። በዚህ ጊዜ ሌሎቹ ሐዋርያት ሌሎቹ ደቀ መዛሙርት አንድ ላይ በህብረት ሆነው ይህንን ጸሎት ጸለዩ። በመዝሙረ ዳዊት ምዕራፍ 2 ላይ የምናገኘው ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሥኡ ነገሥተ ምድር የሚለውን ይህንን ጸሎት ጸለዩ። ድምፃቸውን ከፍ አድርገው አሕዛብና ነገሥታት በቀባኸው በመሲሁ በብላቴናው ላይ ተነሱ። ጌታ ሆይ ወደዚህ ነገር ተመልከት። በአባታችን በዳዊት በመንፈስ ቅዱስ የተናገርከው ቃል ይሄ ነው። አንተ ሰማይንና ምድርን ባህሩን የፈጠርክ አምላክ ነህ። አሁንም ጌታ ሆይ እንለምንሃለን ቃልህን በግልጥ እንድንናገር። እንደገና የተናገሩት ቃል አለ። በብላቴና በቅዱሱ በጌታ በኢየሱስ ስም ድንቅና ተአምራት በእኛ ላይ እንዲደረግ እንማጸናሃለን ብለው ይህንን ጸሎት ወደ እግዚአብሔር ጸለዩ ይላል የሐዋርያት ሥራ ምዕራፍ 4 ላይ። ይህንን ጸሎታቸውን በጨረሱ ጊዜ የነበሩበት ቤት ተናወጠ ይላል። በሁሉም ላይ መንፈስ ቅዱስ ሞላባቸው። እግዚአብሔር ይመስገን። ይሄ ስም ነው። ከዛ በኋላስ እንግዲህ በሐዋርያት ሥራ ምዕራፍ 5 ላይ የሐናንያና የሰጲራ በስህተት ውስጥ መውደቅን እንመለከታለን። ከዛም ሰዓት ጀምሮ እዛ የሐዋርያት ሥራ ምዕራፍ 5 ላይ ምን ይላል? ሐዋርያትን ሰው ሁሉ ይፈራቸው ነበር። በእነርሱ ላይ ሞገስ ነበረ። ብዙ ድንቅና ተአምራትን ያደርጉ ነበረ። ሌላው ቀርቶ እንኳን ጴጥሮስ በመንገድ ላይ ሲያልፍ ጥላው ሰዎችን ይፈውስ ዘንድ ሰዎች በአልጋ እያመጡ ደዌ ያለባቸውን ሰዎች ያስቀምጡ ነበር። የጴጥሮስን ጥላ ባረፈባቸው ሰዓት ሰዎች ሁሉ ይፈወሱ ነበር ይላል። የእግዚአብሔር ኃይል በታላቅ ድንቅ መውጣት ጀመረ። የዚህ ጊዜ ፈሪሳውያን ኃይለኛ ቅንዓት ሞላባቸው ነው። ኃይለኛ ቅንዓት። እነዚህ ሰዎች በዚህ ሰው ስም እያስተማሩ ኢየሩሳሌምን እኮ ሞሏታል። የፈሪሳውያን አለቃ ሞሏታል። ስለዚህ በእኛ ላይ በሀገር ላይ ሌላ ችግር ከመፍጠራቸው በፊት መታሰር አለባቸዋል። የዚህ ጊዜ ጴጥሮስንና ዮሐንስን መሪዎች የሆኑትን አእማን የሆኑትን አባቶች ወሰዱና እስር ቤት ከተቷቸው። እስር ቤት ከከተቷቸው በኋላ በነጋታው ሊያቀርቧቸው አስበው ሳለ የእግዚአብሔር መልአክ ወደ እስር ቤቱ መጣ ይላል። በጽኑ ጥበቃ ውስጥ ከነበረው እስር ቤት ውስጥ መልአኩ ያላቸው ቃል ይሄንን ነው። ሂዱና ይሄንን የሕይወት ቃል በአደባባይ ላይ ተናገሩ አላቸው። ከዛ በነጋታው ሄደው አሁንም መስበክ ጀመሩ። ፈሪሳውያን በሸንጎ ተሰብስበው ሰዎች ልከው ከእስር ቤት አምጧቸው ብለው ባሉ ሰዓት የተላከው ሰው እስር ቤት ሲሄድ እስር ቤቱ በጥንቃቄ ነው የነበረው። ጠባቂዎቹ አሉ፣
ነገር ግን እስረኞቹ የሉም ብሎ ሪፖርት አደረገ። ሌላ ሰው ደግሞ መጣና እናንተ ያሰራችኋቸው ሰዎች በአደባባይ ላይ በቤተ መቅደሱ ቆመው እየሰበኩና እያስተማሩ ነው አሏቸው። የዚህን ጊዜ ቀስ ብለው ህዝቡን ፈርተው ሰዎች አስልከው ከአደባባይ ይዘዋቸው መጡ ይላል። በዚህ ስም ሁለተኛ እንዳትናገሩ አላዘዝናችሁምን? ይህንን ነገር ነው ያሏቸው። ጴጥሮስ የመለሰው መልስ እናንተን ወይስ እግዚአብሔርን እንስማ አላቸው። እኛ ከመናገር ወደ ኋላ አንልም አላቸው። ወደ ኋላ ማትሉ ከሆነ እንገርፋችኋለን፣ እናሰቃያችኋለን አሉ። ይሄ ዛቻው በዛ። ከእነርሱ መካከል የሐዋርያው የቅዱስ ጳውሎስ አስተማሪ የሆነ የተከበረ ፈሪሳዊ ገማልያል የሚሉት እስቲ ለጥቂት ደቂቃ ዞር አድርጓቸውና እኛ ብቻ እንነጋገር አላቸው ይላል። ለጥቂት ደቂቃ ዞር አድርጓቸው ገማልያል ይህንን ሐሳብ ተናገረ። ከዚህ በፊት ቴዎዳስ የሚባል ሌላም እንደዚሁ ሰዎችን እያስከተሉ ተነስተው ነበር። እነዚህ ሰዎች ሁሉ ትምህርታቸው፣ ተከታዮቻቸው ጠፍተዋል። እነዚህ ሰዎች ከእግዚአብሔር ከሆኑ ልታጠፏቸው አትችሉም፣ ከእግዚአብሔር ካልሆኑ ግን ይጠፋሉ ብሎ ይሄን ምክር መከራቸው። የተከበረ ሰው ስለነበረ ምክሩን ለተወሰነ ደቂቃ ሰሙት ይላል። ከዛ ሐዋርያትን አስጠሯቸውና እንዲህ የሚል ቃል ነገሯቸው። ሁለተኛ በዚህ ስም እንዳትናገሩ ብለው ዝተውባቸው፣ መዛት ብቻ አይደለም ገርፈዋቸው፣ አሰቃይቷቸው አሰናበቷቸው። ሲወጡ ምናሉ? ስለ ስሙ መከራ ለመቀበል የተገባን ስለሆነ እግዚአብሔርን እናመሰግናለን እያሉ በደስታ ከእስር ቤት ወጡ። ክብር ለአምላካችን ይሁን። እግዚአብሔር አምላካችን ለቃሉ የታመነ አምላክ ነው። ለቃሉ የታመነ አምላክ ነው። ምክንያቱም ይህንን ነገር ስለ ስሜ መከራን ትቀበላላችሁ ብሎ ሲናገር በስሙ መከራን ለመቀበል ጸጋ ሳይሰጠን በከንቱ አይተወንም። ስለዚህ ይህን ነገር አድርገው ወጡ። እንግዲህ እነዚህ የመጀመሪያዎቹ 12 ሐዋርያት ከብዙ በጥቂቱ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስም እንዴት መከራን መቀበል እንደጀመሩ ወዲያውኑ በአገልግሎታቸው ጌታ ባረገ መንፈስ ቅዱስን በላከ በጥቂት ቀናት ውስጥ ለመከራ እንዴት እንደተጋለጡ ተመልክተናል። ሌሎችም ቅዱሳን እንደዚሁ አልፈዋል። ሌላው በአዲስ ኪዳን ላይ ጎልቶ የሚታየው የእግዚአብሔር አገልጋይ ታላቁ መልእክተኛ ሐዋርያው ቅዱስ ጳውሎስ በዚህ ስም እርሱም ተማረከ፣ ይህንንም ስም ሲያሳድድ ነበር። በሐዋርያት ሥራ ምዕራፍ 9 ላይ በመንገድ ላይ ከሊቀ ካህናት ደብዳቤ ተቀብሎ በየቤቱ ያሉትን ክርስቲያኖችን እየጎተተ ወደ እስር ቤት በመጣል በመግረፍ በመግደል ሊቀ ዲያቆናት እስጢፋኖስ ሲገደል ልብስ ጠባቂ በመሆን ምስክር የነበረው ሳኦል የተባለው በኋላ ጳውሎስ የሆነው ያ ሰው ያ ጎበዝ ወደ ደማስቆ ክርስቲያኖችን ለማሳደድ በመንገድ ላይ በሚሄድበት ሰዓት ላይ በብርሃን ጌታ ተገናኘ። ሳኦል ለምን ታሳድደኛለህ? ጌታ ሆይ አንተ ማነህ አለ። አዶናይ ነኝ ቢለው፣ ኤልሻዳይ ነኝ ቢለው፣ ጀሆቫ ነኝ ቢለው፣ ኤልሮኢ ነኝ ቢለው እንደ ጌታው ታዲያ ያንተን ስራ እኮ እየሰራሁ ነው ብሎ መልስ መስጠት ይችላል። ነገር ግን ምንድን ነው ያለው? አንተ የምታሳድደኝ ኢየሱስ ነኝ አለ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። ከዚህ በኋላ ልታደርግ የሚገባህን ነገር ሁሉ ይነግሩሃልና ተነስተህ ሂድ አለ። እግዚአብሔር አምላክ በእቅድ ስለሆነ ለሳኦል የገለጠለት ስም ኢየሱስ ነኝ ነው። አንተ የምታሳድደኝ ኢየሱስ ነኝ። የዛን ጊዜ ያው አይኑን ከለለው። በአጠገቡ ያሉት ሰዎች እየመሩት ወደ ደማስቆ ከተማ አስገቡት። እሱ ወደ ደማስቆ ከተማ ገብቶ እንዲገናኘው የተፈለገው ሰው ሐናንያ ይባላል። ሐናንያን ደግሞ ጌታ ተገናኘ። ሐናንያ ሆይ ሳኦል የሚባል በዛ ቤት አለ፣ ሂድና ተገናኙ። የዚህን ጊዜ ሳኦል ብሎ ሲነግረው ሐናንያ ወዲያውኑ የደነገጠው ጌታ ሆይ ይሄ እኮ
ስምህን የተሸከሙትን ሰዎች የሚያሳድድ ነው እኮ። ቅዱሳንን ለማሳደድ ከሊቀ ካህናቱ ደብዳቤ ተቀብሎ እየመጣ ያለ ክርስቲያኖችን እኮ የሚያንገላታ ሰው ነው። ጌታ የተናገረው ቃል ይሄንን ነው። ይሄ በአሕዛብና በነገስታት ፊት ስሜን የሚሸከም ነው አለ። እግዚአብሔር ይመስገን። ስሜን የሚሸከም ነው አለ። ስለዚህ በእርሱ ስለ እኔ ስም ስንት መከራ እንደሚቀበል አስቀድሜ አሳይቼዋለሁ። ሂድና ተገናኘዋል። ሐናንያ ደንግጦ ሳኦልን ተገናኘው ይላል እግዚአብሔር ቃል። ወንድሜ ሳኦል ሆይ በመንገድ ላይ ስትመጣ የተገናኘ እርሱ ጌታ ኢየሱስ ክርስቶስ ነው። አሁንም ተነሳ፣ ኃጢአትህን ተናዘዝ፣ በስሙ ተጠመቅ፣ የመንፈስ ቅዱስ ሙላትን ታገኛለህ ብሎት ነገረው። እንዳለውም ሆነለት። ጳውሎስ ያን ጊዜውን በረታ። በርትቶ በደማስቆ ወዲያውኑ ምስክርነት መመስከር ጀመረ፣ ሰዎች እስከሚደነግጡ ድረስ። እንዴ ይሄ ሰው ይሄንን ስም የያዙትን ሰዎች እኮ ሲያሳድድ የነበረ ነው ብለው ለማመን ለመቀበል እስከሚቸግራቸው ድረስ ሐዋርያው ቅዱስ ጳውሎስ ተለወጠ። ስሙን ሲያሳድድ የነበረ ጳውሎስ በስሙ ተለውጦ ስሙን ተሸክሞ መሰደድ ጀመረ። እግዚአብሔር ይመስገን። ከዛን ሰዓት ጀምሮ እንግዲህ የሐዋርያው ቅዱስ ጳውሎስን ታሪክ ታውቁታላችሁ። ወደ በረሃ ሄደ፣ ለ14 ዓመታት ቆየ። ከዛ በኋላ ወደ ሐዋርያት ዘንድ መጣ። ሐዋርያት ሁሉ ለመቀበል ቸገራቸው። በርናባስ ነው ሄዶ ያስተዋወቀው፣ እንዴት እንደተለወጠ ነገራቸው። ከዛ በኋላ በምድር ዙሪያ ሁሉ በግሪክ አሁን በምናውቃቸው የመካከለኛው ምስራቅ ሀገሮች በታላቋ በታናሿ እስያ የኢየሱስ ክርስቶስን ስም ተሸክሞ ኢየሱስ ክርስቶስ እግዚአብሔር እንደሆነ እየተናገረ መዳን በማንም የለም በእርሱ ነው መዳን ያለው እያለ በእርሱ ስም ሰዎችን እየፈወሰ የመዳንን ነገር እየተናገረ አገልግሎቱን ጀመረ። በመጨረሻ ሰዓት ላይ የእግዚአብሔር ቃል እውነት ነውና ሐዋርያው ቅዱስ ጳውሎስ በነገስታት ፊት ትቆማለህ ተብሏልና በኢየሩሳሌም የመጨረሻ መታሰር መያዝ ሲደርስበት ከዛን ሰዓት ጀምሮ በፈሪሳውያን ሸንጎ እንደገናም ደግሞ በተለያዩ ነገስታት እነ ፌሊክስ፣ ፊስጦስ፣ አግሪጳ በመጨረሻም ቄሳር ድረስ ይሄንን ስም ይዞ ወጣ። በተለይ በሐዋርያት ሥራ ምዕራፍ 26 ላይ ሐዋርያው ቅዱስ ጳውሎስ በየቆመበት ነገስታት ፊት እንዴት እንደተለወጠ ይሄን መንገድ እንዴት እንደተጀመረ ይናገራል። ምክንያቱም ጳውሎስ ጥንቅቅ ያለ የብሉይ ኪዳን ሕግ አዋቂ ፈሪሳዊ፣ በብሉይ ኪዳን ስርዓት በሚጠየቅ ጽድቅ እንከን የለሽ ነው። እንዲህ ነበርኩኝ እያለ ነው የተናገረው። እንዲህ የነበርኩትን እኔ በሦስቱም ነገስታት ፊት የነገራቸው ይህን ነው። እኔን በመንገድ ላይ ሲሄድ ይሄንን ስም የማሳደውን ስም በመንገድ ላይ ሲሄድ ያው ቃሉ በምን ቋንቋ እግዚአብሔር እንደተናገረው ሁሉ ተናግሯል። ይሄንን ስም የተሸከሙትን በማሳድድበት ሰዓት በዕብራይስጥ ቋንቋ ታላቅ ብርሃን መጣ። ሳኦል ሳኦል ለምን ታሳድደኛለህ አለኝ። እኔም አንተ ማነህ ስለው አንተ የምታሳድደኝ ኢየሱስ ነኝ አለኝ ብሎ ነው የተናገረው። ስለዚህ ከዛን ሰዓት ጀምሮ ይህንን እውነት ያስኩኝ፣ በዚህ ምክንያት ተለወጥኩኝ እያላቸው ለነ ፌሊክስ፣ ለነ ፊስጦስ፣ ለነ አግሪጳ ነገራቸው። ሁሉም በእርሱ ላይ ለእስር እንኳን የሚያበቃ ምንም ወንጀል እንደሌለበት አወቁ። ነገር ግን ምን አሉ? ይግባኝ ብሏልና ወደ ቄሳር ይግባኝ ባይኖር እኮ እንፈታው ነበር እያሉ ሁሉም ተናገሩ። እርሱ ግን ይግባኝ እንዲል ያሰኘው መንፈስ ቅዱስ ነው። ለምን? በነገስታት ፊት ሁሉ በየደረጃው ቆሞ ይሄንን ስም ማወጅ ይገባው ነበርና። ስለዚህ እግዚአብሔር አምላካችን ያለ ምክንያት ቅዱስ ቃሉን ወደኛ አይልም። ስለዚህ አሁን እኛ በዚህ ዘመን እንግዲህ የሚጠይቀን መጽሐፍ ቅዱስ አፕሊኬሽኑ ነው። አሁን እኛ በዚህ ዘመን ለዚህ ስም ያለን አክብሮት እንዴት ነው? ይሄንን ስም የተሸከመች የመጀመሪያ በስጋው የተሸከመች እመቤታችን ቅድስት ድንግል ማርያም ናት። ይሄንን ስም ከማንም አይደለም የሰማችሁ፣ ሰዎች ያወጡት ስም አይደለም፣ መልአክ ያወጣው ስም ነው። መልአኩ ከሰማይ እግዚአብሔር
ሰዎችን ለማዳን የተገለጠበት የተዋህዶ ስም። ይህንን ስም የእግዚአብሔር ቃል ጉልበት ሁሉ በሰማይ በምድርም ከምድርም በታች ያለ ሁሉ ይበረከትለታል የተባለ ስም። በምድር ላይ ጉልበት የሆኑ ብዙ ነገሮች አሉ። ጦር መሳሪያ ብቻ እንዳይመስላችሁ። ሰዎች ከግለሰብ ሰዎች ጀምሮ ገንዘባቸው ጉልበታቸው፣ ጤናቸው ጉልበታቸው፣ ታዋቂነታቸው ጉልበታቸው፣ የፖለቲካዊ አባልነታቸው ጉልበታቸው፣ ኢቭን የሃይማኖት ቡድንተኝነታቸው ጉልበታቸው፣ ዘራቸው ጉልበታቸው፣ ዕውቀታቸው ጉልበታቸው። ይሄንን ሁሉ ጉልበት ግን የኢየሱስ ስም ያንበረክከዋል። ምክንያቱም ተጽፏልና በአንደኛ ዮሐንስ ምዕራፍ 3 ላይ ጉልበት አለኝ የሚለው ሐሰተኛው ሰዎችን በተሳሳተ መንገድ የሚያስኬደው ዲያብሎስን ይለዋል። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ተብሎ ተጽፏል። የተገለጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ስም የአጋንንትን ጉልበት ይሰባብራል። ማንም እኔ ነኝ የሚል ጉልበት በሰማይ በምድር ጌታን የሚወዳደረው በዮሐንስ ራእይ ላይ ሞቼ ነበር አለ ለዮሐንስ ሲነግረው። በፍጥሞ ደሴት ላይ ራእዩን በተመለከተ ሰዓት ሞቼ ነበር፣ አሁን ግን ሕያው ነኝ አለ። የሞትና የሕይወት መክፈቻ ቁልፍ በእኔ እጅ ላይ ነው አለ። እኔ አልፋ ኦሜጋ ነኝ አለ። እግዚአብሔር ይመስገን። እርሱ መጀመሪያና መጨረሻ ነው። ስለዚህ ለዚህ ጉልበት የማይንበረከክ ነገር የለም። ይህንን ጉልበት በግል ሕይወታችን ልንለማመድ ያስፈልጋል። ትናንትና ሰዎች መጥተው የሚነግሩን አይደለም። ይሄ ጉልበት ቤተ ክርስቲያን ከተመሰረተች ጀምሮ ይህንን ጉልበት ይዛ ነው ያለች። ሌላ ጉልበት የላትም። አሁን የመጣ ስም አይደለም። አባቶቻችን ሐዋርያት ለዚህ ስም ነው የታረዱት። አሁን የመጣ አይደለም። ሌላው ቀርቶ እንኳን በእጃችን የያዝነው የመጀመሪያው ብዙዎቻችን በእጃችን ላይ የያዝነው መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1937 ዓ.ም እግዚአብሔር ይባርካቸው አፄ ኃይለ ሥላሴ የተባረኩ ቅዱሳንን ሰብስበው ያስተረጉሙልን ትርጉም ነው። እዛ መጽሐፍ ላይ የተጻፈ እውነተኛ ስም። ትናንትና ሰዎች መጥተው የሚያስተዋውቁን ስም አይደለም። እንድንበት ዘንድ ከሰማይ በታች የተሰጠን ይሄ ስም ብቻ ነው። ስለዚህ ይሄንን ስም በሕይወታችን ልንለማመድ ያስፈልጋል። ልንለማመድ ያስፈልጋል። የጌታን ስም የሚጠራ ሁሉ ይድናል ተብሎ ነው የተጻፈው። ይድናል ተብሎ ነው የተጻፈው። የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ተብሎ ነው የተጻፈው። ስለዚህ ይሄ ስም ታላቅ ስም ነው። ይሄንን ስም የያዘውን እግዚአብሔር ወልድን አራቱ እንስሶች፣ አርባዕቱ እንስሳ፣ ኪሩቤል፣ ሱራፌል፣ 24ቱ ካህናተ ሰማይ፣ አእላፋት ጊዜ አእላፋት ቅዱሳን መላእክት በሰማይ በምድር ከምድር በታች ያለ ፍጥረት ሁሉ ለታረድከው በግ ምስጋና ይድረስ እያሉ የሚያቀርቡለት የተባረከ ስም ነው። ስለዚህ እግዚአብሔር አምላካችን እንድንበት ዘንድ ከሰማይ በታች እንድንበት ዘንድ እንፈወስበት ዘንድ የሥጋ ፈውስን የነፍስ ፈውስን እናገኝበት ዘንድ ከዘላለም ሞት ወደ ዘላለም ሕይወት እንድንመለስበት ራሱን በገለጠበት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዳግም በሚመጣው እንዲሆነን አንቀርም። የእግዚአብሔር ቃል ሁሌ የሚያጽናናን እዚህ ጋር ነው። ተስፋችን የተባረከው ተስፋችን ነው ያለው። የተባረከው ተስፋችን ማራናታ የምንለው እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር የሚገለጠው ወደ ሰማያዊት ኢየሩሳሌም ወደ ጽዮን ይወስደናል። ይህ ስም ለዘላለም የተባረከ ይሁን። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ ምዕራፍ 4 ቁጥር 12።
የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አምናለሁ ዘላለም በሞግዚቱ ስራት ፍጥረት ስላልዳነ ለሚሻለው ኪዳን ኢየሱስ ዋስ ሆነ። ከባርነት ቀንበር የቤዠኝ በደሙ ያዳነኝ እሱ ነው ይስማልኝ ዓለሙ። የዓለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አምናለሁ ዘላለም አንዴ ለዘላለም ደሙ ፈሶልኛል። አሁን ያለ ኃጢአት ውዴታ ይለኛል። ነፍሴን እንዲያነጻት ታርዷል ፋሲካዬ። በርሆኑኝ ወደ ክብር አስገባኝ ቤዛዬ። የዓለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አምናለሁ ዘላለም የዘላለም ርስትን የተናዘዘልኝ መቃብርን ቀብሮ በሰማይ ያለልኝ ሞቶ በመስቀሉ ሰላም ያደረገው እሱ የአዲስ ኪዳን መካከለኛ ነው። የዓለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው። መዳን በሌላ የለም። እኔ አምናለሁ ዘላለም እንድንበት ዘንድ ተሰጥቶናል ስሙ